ሰላም ጤና ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያልን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው ሰይፈ ነበልባል ራዲዮ ላለፉት 11 ዓመታት የኦሮሞ ህዝብ ድምጽና ጆሮ ሆኖ አገልግሏል ሰይፈ ነበልባል ራዲዮ የኦሮሞ ህዝብ ባህልን ፖለቲካውን ሲቃኝ ሲዳስስ ለኦሮሞ ህዝብ አንደበት ሆኖ ቆሞም ሲሟገት ነበር ለውጥ ከመጣ በኋላ ሰይፈ ነበልባል ራዲዮ ወደ አገር ቤት ተጉዞ መንግስት ባደረገለት ጥሪ መሰረት አገር ቤት ገብተን ስራ ለመስራት ኢትዮጵያ መንግስት የሰይፈ ነበልባል ራዲዮ ኤፍኤም ላይሰንስ ስለሰጠን የኦሮሞ ህዝብ አብሮን እንዲቆም ጥሪ እናደርጋለን ወቅቱም በኦሮሞ ህዝብ ላይ ግራ ቀኙ እየጮህበት ያለበት ሰዓት መሆኑ ልዩ ያደርገዋል ጠላት እየተንጫጫም ባህሉን ማንነቱን ለመቅበር ቆርጦ በተነሳበት በዚህ ወቅት ሰይፈ ነበልባል ራዲዮ የኦሮሞ ህዝብ አለኝታም ለመሆን ወደ ፍንፍኔ በማምራት ቢሮአችንን ከፍተን ወትሮውንም ቆራጥነታችንን የኦሮሞ ህዝብ እንደሚመሰክርልን ዛሬም እንደ ትናንትናው ዳግመኛም ቃላችንን ለማደስ ቆርጠን ተነስተናል ሰይፈ ነበልባል ራዲዮ ቢሮ ከፍተን ሰይፈ ነበልባል ኤፍኤም ሬዲዮን ባህሉን ማንነቱን የሚያንጸባርቁ ኦሮሞን ለማሽተት ፍንፍኔን ተነስተናል የኦሮሞ ህዝብ ከጎናችን ቆሞ እልማችንን ኦን እንዲያደርግልን ደጋግመን ጥሪ እናደርጋለን አዲስ አበባ ሰይፈ ነበልባል ራዲዮ ቢሮአችንን በቅርብ ቀን ለመክፈት ወደዛው እናመራለን የሰይፈ ነበልባል ቤተሰቦች ከጎናችን እንድትቆሙ ጥሪ እናደርጋለን በአሁኑ ወቅት እየታየም ያለው የኢትዮጵያ ፖለቲካ ቀውስ ከእለት እለት እየባሰም እየከረረም መጥቷል ገሚሱ መግቢያና መውጫ አጣንም ይላሉ የኦፒዶም ባለስልጣናቶች በአሁኑ ወቅት እየሸበረ ሽብር እየነዛም እያሸበረም ያለው የኦነግ ወታደር ነው ይላሉ በተለያየም አካባቢ ግድያና ዘረፋ የሚያካሂደው ኦነግ እንደሆነ አቶ ታዬም ገልጸዋል ለመሆኑ አዲስ አበባን እያሸበረ ሰላም ያሳጣው ማን ይሆን ጉሙዝንስ 236 የጉሙዝ ወጣቶች ህፃናቶችንስ የገደለው ማን ይሆን ጉጂም የተለያየ አካባቢ ሰላም ያሳጣው ማን ይሆን መልስ የሚሻ ነው ጉድ ሳይሰማም መስከረም አይጠባም እንደሚባለው ሆነና አንድ ጸሐፊ ነኝ የሚሉ በፊት የምፈራው መንግስትን ነበር ምክንያቱም ስለሚያስረኝ አሁን ግን የምፈራው መንጋውን ቄሮ ነው ሲሉ ስዩም ተሾመም ተናግረዋል ለመሆኑ እኚህ ጸሐፊና መምህር እስር ቤት እንዳይበሰብሱ ያደረጋቸው ቄሮ መሆኑን መዘንጋታቸው ያሳዝናል ብዙዎች እንደሚሉ ከሆነ የቄሮ ውለታም ተሽቀንጥሮ ጥሎም ቄሮን እንደ ጠላት መመልከት አግባብነት የለውም ይላሉ
የዜግነት ፖለቲካም አራማጆች የማንነትን ፖለቲካም ለማንኳሰስ የዜግነት ፖለቲካም ለኢትዮጵያ ፍቱን መድኃኒት እንደሆነም ይገልጻሉ። በማንነት መደራጀት ሀገርን የሚበጠብጥ እርስ በራስ የሚያባላ መሆኑንም ይገልጻሉ። ዜግነት ወይስ ቅድሚያ ማንነት ይቀድም ይሆን? ሰላም ጤና ይስጥልኝ። እንደምን ዋላችኋል? እንደምን ሰነበታችሁ? የሰይፈ ነበልባል ራዲዮ አድማጮች ዛሬም እንግዳ እየቀርብ ያለው እንግዳዬ አቶ ጀማል ኢብራሂም ይሆናሉ። ከሳቸው ጋራም የምናረጋውን ቆይታ እንድትከታተሉ እንጋብዛለን። ቅድሚያ ዜማው አየር ላይ ቆያል። መልካም ቆይታ።
ተወዳጁን ድምጻዊ ጃገማ ታደሰን ስለ ዜማው ከልብ እናመሰግናለን። ማንነትን ያልተቀበለ የዜግነት ፖለቲካ አራማጆች እያሉም እያስወተወቱ ያሉት ጉድ አለ። የበማንነት በነሱ አገላለጽ የጎሳ ፖለቲካ በህግ እንዲታገድላቸው የፖለቲካውን አካሄድ ያልገባቸው አንዳንዶች እንደሚሉት ከሆነ በብሔር መደራጀት ስህተት ነው በማለት ለጠቅላይ ሚኒስትሩ ደብዳቤ አስገብተዋል እንዲታገድላቸው። እንግዲህ ለቃለም ጠይቁ ፍቃደኛ ሆነው ስለቀረቡ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም ባድማጮች ስም ከልብ አመሰግናለሁ አቶ ጀማል። አንተን ስለጋበዝከኝ በጣም አመሰግናለሁ። እንዲሁም ለህዝባችን ለምታደርጉት አገልግሎት እንደወትሮው እንደሁሌው በጣም አመሰግናቸዋለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እንግዲህ መልካም ቆይታ። እንደው እንደ መንደርደሪያ ያህል ላድርግ እንደው የውይይታችን መግቢያ ለማድረግ በአሁኑ ወቅት በኢትዮጵያ ውስጥ ያለው የፖለቲካ ትኩሳት እንዴት እየገመገሙት ይገኛል? ጥያቄ እንግዲህ በጣም ሰፊ ነው። የሚሰማው ደግሞ የኢትዮጵያ ኢምፓየር የነበረችበት ሁኔታና ባለፈው አንድ አመት ውስጥ ኦልሞስት 2-3 ወር የሆነው አካባቢ ነው ህዝቡ የነበረው ያደረገው ተስፋ ተገኝቷል ወይስ አልተገኘም፣ በተግባር ምንድነው ያለው የሚለውን ጥያቄ ለማንሳት በጣም ሰፋፊ የሆኑ ርዕሶችን ማንሳት ያስፈልጋል። እንደኔ አስተሳሰብ ከነዚህ ማንሳት ከሚገቡ ነገሮች ውስጥ ነፃነት፣ የህዝብ መብት፣ ዲሞክራሲ መስፋት፣ የኢኮኖሚ፣ የማህበራዊ ኑሮ፣ የደህንነቱ፣ የሰላሙ እንዲሁም ደግሞ ህዝቡን ያነሳሱ የነበሩ የህዝብ ጥያቄዎች ለምሳሌ በኦሮሚያ የፍንፍኔ ጉዳይ፣ የአፋን ኦሮሞ ጉዳይ፣ የራስን መብት በራስ የመወሰን መብት፣ የማስተር ፕላን ሁኔታዎች እነዚህ ሁሉ ምን ሆነዋል የሚለውን ጥያቄ አንድ በአንድ አንስቶ መነጋገር የሚያስፈልግ ይመስለኛል። እንደው ዝም ብዬ በጨረፋ ለመናገር ነፃነትን በሚመለከት ባየው ቦታው ሁሉ ሰው እንደፈራ ነው ያለው። ነፃነት የምንለው እንግዲህ ከፍርሃት ነፃ መሆን አንዱ ነው። ከፍርሃት ደግሞ ነፃ የምትሆነው ወይ ከወረበሎች መንግስትም ከአንዱ ወረበላ እንደሆነው ሌሎች ደግሞ ሌላ ደግሞ በግለሰብ ወረበሎች ነፃ መሆን ነው። ከፍርሃት ነፃ አልወጣም ህዝቡ። ከፍርሃት ነፃ መውጣት ብቻ አይደለም፣ ነፃነት ከምትበላውም ከምትጠጣውም ነገር ከእጦት ማለት ነው። ከእጦትም ነፃ መውጣት ይጀምራል። የኢኮኖሚ ነፃነት ማለት ነው። ከእጦት ነፃ አልወጣም። አሁን የተባባሰ የበሽታም የኢኮኖሚን ችግር እንዳለ ነው የሚሰማው። ሰዎች ባላቸው የመግዛት አቅም ምግብ መብላት አይችሉም። የዘንድሮውን አመት በዓል አይተህ እንደሆነ አንድ ዶሮ ወደ 400-500 አካባቢ ታወጣለች። ይሄ እንግዲህ የሰንጋ ወይም የበሬ ዋጋ ነበረ። ይሄም ነፃነት ህዝቡ እንዳይኖረው አድርጓል ማለት ነው። በመንግስቱ ላይ ተንጠልጥሎ እንዲኖር ማለት ነው። ነፃነትን በምንመለከትበት ወቅት ደህንነትን ስለሌለ፣ የኢኮኖሚ ነፃነትን ስለሌለ፣ ከፍርሃትም ነፃ መውጣት ስላልተቻለ ነፃነት ኢትዮጵያ ውስጥ በአሁኑም ጊዜ አይታይም። እንደውም ፍርሃት የበዛበት ከምንም ነገር ነፃ መሆን ያልተቻለበት ሁኔታ ላይ ነው የተደረሰው። የሰብአዊ መብቶችን በሚመለከት ከአሁን በፊት መንግስት ባለው አቅም ሁሉንም ሰው ሲያስር፣ ሲያፈናቅል፣ ሲያባርር ነበረ። አሁን ደግሞ በእጅ አዙር የራሱን ሰዎች እየደበቀ ግልጽ በሆነ መልክ ሳይሆን በድብቅ መልኩ በሌሎች እያሳበበ ወታደር ከቦታ ወደ ቦታ እያሰማራ ያለምንም ህገ መንግስታዊ አካሄድ በኦሮሚያ በተለይም ኦሮሚያና አካባቢዋ ላይ አሁንም ድረስ ያለው መንግስት የኢመርጀንሲ ዲክሌር ሳይደረግ በህግ ምንም ህጋዊ ባልሆነ መንገድ ወታደሮችን እያሰፈሩ ህዝባችንን ሲያፈናቅሉ አሁንም ሲገደል ሲታሰር ነው የሚታየው። ይሄ እስር ደግሞ የመጣ ኦሮሞ ላይ ነው። ምክንያቱም አሁን ያለው መንግስት ይፈራል፣ ኦሮሞን ይፈራል። ለውጡን ያመጡት የኦሮሞ ልጆች ናቸው። በኦሮሞ ህዝብ ውስጥ አሁንም አመኔታ የለም፣ አያምኑንም። ሌላ ተወዳዳሪ ተፎካካሪ ፓርቲ የሚፎካከር ከሆነ ስልጣን እናጣለን፣ ስልጣን ካጣተሞ ተጠያቂነታችን ተከትሎ ይመጣል የሚል ፍርሃት ስላለው አሁንም ለውጡን ያመጡ ወጣቶችን ወደፊት ለውጡ እንዳይቀጥል የሚያስረው የሚያፈናቅለው እሱ ራሱ ሆኗል። ይሄ በግልጽ የሚታይ ነው። በሌላ ደረጃ በሶስተኛ ደረጃ ደግሞ የዲሞክራሲ መብቶች መከበር አለመከበር ነው። ሰዎች እንደፈለጋቸው ዛሬ መደራጀት አይችሉም። ለምሳሌ ከኦፖዚሽን ውስጥ በጣም ግልጽ በወጣ መልኩ ይሄንን የጠቀሰው አንዳርጋቸው ይመስለኛል። አንዳርጋቸው በኢትዮጵያ ውስጥ ከድሮ የባሰ ዲሞክራሲ ጠፍቷል የሚል
ክስ አምጥተዋል። እነዚህ ሰዎች ደግሞ ተስፋ አድርገው አብይን ሲያሞካሹ የነበሩ ነብይ ነው የመጣል ሰውም አይደለም ቢሉ የነበሩ ሰዎች ናቸው። እንግዲህ በአንድ አመት ጊዜ ውስጥ ከድሮ የባሰ ነው የመጣው የሚለውን ሰምተናል። በኦሮሞም በኩል የምታየው ይኸው ነው። ከኦፒዲዮ እና የነሱ ካድሬዎች ውጪ ሌሎች ሰዎች እንዲንቀሳቀሱ አይፈልጉም። ነገር ግን ሌሎች የኦሮሞ ፓርቲዎች ወይም ደግሞ ተፎካካሪዎች ለጊዜው ኦፒዲዮ ምናልባት ቀልብ ትገዛ ይሆናል በማለት በጣም ታግሶ ነው ያሉት። በኢኮኖሚ ደረጃ ቅድም እንዳልኩት እንግዲህ ሰው የሚበላውና የሚጠጣውን ማግኘት የማይችልበት ደረጃ ላይ ደርሷል። መንግስት ግብር መሰብሰብ ስለማይችል ህዝቡ አመኔታ ስለሌለው በመንግስት ላይ ደሞዝ መክፈል ወደማይችልበት ደረጃ ደርሶ ከአገር እየተንቋደደ እየለመነ በዚህ ሁኔታ ነው ሀገሪቷን እያስተዳደረ ያለው። የኢኮኖሚ እንቅስቃሴ የለም። ሰዎችም ከቦታ ወደ ቦታ ተንቀሳቅሶ በንግድ የተሰማሩት ሊሰሩ አይችሉም። በሌላው የኢኮኖሚ መስክም ተመሳሳይ ሁኔታ ነው ያለው። የውጭ ምንዛሪ በጣም በከፍተኛ ሁኔታ ንሯል። ዛሬ ዶላር ከ40 ዓመት በላይ ደርሷል። ይሄ ሁሉ የኢኮኖሚ ማሸቀብ የድህነት መጨመር ነው የሚያሳየው። ማህበራዊ ሁኔታን በምትመለከትበት ወቅት ሰዎች ከቦታ እንደፈለጋቸው መንቀሳቀስ ስለማይችሉ የራሳቸውን ለመግለጽም እየፈሩ ያሉበት ሁኔታ ነው ያለው። ደህንነቱን ስትመለከት ከጊዜ ወደ ጊዜ የባሰ ነው። ሰላም የለም። ባለፈው አንድ አመት የነበረው ሁኔታ ስትመለከት ከጊዜ ወደ ጊዜ እየተባባሰ የመጣ ነው። የመሬት ቅሚያው እንደቀጠለ ነው በኦሮሚያ። ስለቀጠለም ደግሞ በተለያየ ጊዜ ሰዎች ዲሞንስትሬት አድርገዋል ወይም ደግሞ እንብተኝነትን በኦሮሚያ ውስጥ ቀጥሏል ማለት ነው። የቆየ ፈጭ እና ሌሎች ተመሳሳይ ሁኔታዎች ከዛ ጋር የተያያዙ ናቸው። እስከ ዛሬም ድረስ የማስተር ፕላኑ ሁኔታ አልተቀየረም። ለጊዜው ግን ፕራክቲካል በሆነ መልክ ህዝቡ በሚያየው መልክ ምንም እርምጃ ብዙ መውሰድ ሲሰሩ እስካሁንም ድረስ አንጠልጥሎ እየጠበቁ ነው ያሉት። ነገር ግን ቅር የሚባል ነገር አይደለም። የፍንፍኔ ጉዳይ የተወሰነ ነገር አይደለም። የአፋን ኦሮሞ ጉዳይ የተወሰነ ነገር አይደለም። እስካሁንም ድረስ ኦፒዲኦ ከሌሎች ከነሱ ጋር ተፎካካሪ ለሆኑ የባዕዳን ኃይሎች ለመደራደሪያ እንዲያመቻቸው የመሬቱንም ጉዳይ የፍንፍኔንም ጉዳይ የአፋን ኦሮሞንም ጉዳይ የራስን መብት በራስ የመወሰንን ጉዳይ ሰልፍ ዲተርሚኔሽን ማለት ነው አንጠልጥሎ የኦሮሞ ህዝብ ጥያቄ የነበሩትን እንዳለ አንጠልጥሎ ነው ይዞ ያለው። ከኦሮሞ ህዝብ ውጭ ካሉ ደግሞ ሌሎች እንደ ሲዳማ ያሉ ህዝቦች የራሳችንን በራሳችን እናስተዳድር የሚል ጥያቄ ሲያቀርቡ ምንም መልስ ማግኘት አልቻሉም። ጠቅላይ ሚኒስትሩ ህገ መንግስቱን አስከብራለሁ የሚለው ሰው አንዱ ከማያከብሩ ሰዎች የመጀመሪያ ሆኖ ነው የምናገኘው። በሶማሊያ ክልል በሶማሌ ውስጥ ራሱ ካል ያስቀመጠውን ሰውዬ ብቻ እሱን እንዲያሞካሽ አድርጎ ነው የምናየው። በአፋር፣ በአማራ፣ በቅማንት፣ በአጋው በተለያዩ የአገሪቱ አካባቢዎች ሰላም የለም። እንደው አቶ ጀማል እንደው አሁን እንግዲህ የጠቀሱት ነገሮች በጠቅላላ ችግሮች ነው የጠቀሱት። እንደው ይሄ ለውጥን ከመጣ አንድ አመት ሆኖታል። እንግዲህ ይሄንን ሁሉ በአንድ አመት ውስጥ ያሁን ያለው ስልጣን ላይ ያለው የዶክተር አብይ መንግስት ማስተካከል ነበረበት ተብሎ ይጠበቃል። አሁን እንግዲህ ለውጥ እርሶ እንደ ጥያቄ ለውጥ አለ ማለት ይቻላል? እንደርሱ አገላለጽ ከሆነ ለውጡን ጭራሽ እንደሌላ አድርገው ነው እየገለጹ ያሉትና ለውጥ አለ ብለው ያምናሉ እርሶ? ለምን መጠበቅ አስፈለገ? በአንድ አመት ውስጥ ሁሉ ነገር እንዲስተካከል ሁሉ ነገር ስሙዝ ሆኖ እንዲሄድ ለምን ተፈለገ? ምክንያቱም ላለፉት 27 አመታት የነበረው የቲፒኤልኤፍ ስርዓት አገሪቷን አዘቅት ውስጥ ጥሎ ነው ሄደውና ያሁኑ ያለው በአንድ አመት ውስጥ እንደው ባንዴ እንዲያነሳ ለምን ተፈለገ? በጣም ጥሩ ጥያቄ ነው። አሁን እንግዲህ ለመጀመሪያው ጥያቄ እየጠየቀኝ አሁን ባለፈው በአንድ አመት የነበረው ሁኔታ ሲገመግመው ዛሬ አገሪቷ ያለችበት ሁኔታ ከአንድ አመት በፊትና በኋላ ያለውን ምን ይመስላል ለምን ጥያቄ ነው መልሱን ለመስጠት በትንሹ ለመዘርዘር የሞከርኩት። ዲፕሊ በጣም በጥልቀት ብንመለከት ከዚህ የባሰ ነው የሚመጣው። ለጥያቄ ለአሁኑ ጥያቄ ደግሞ መልስ የሚሆነው በአንድ አመት ወይም በሁለት አመት ወይም በሶስት አመት ያለው መንግስት አዲሱ የፖለቲካ ኃይል ለውጥ የሚፈልገውን ኃይል ወደ ፖዚቲቭ ማለት ነው ኔጌቲቭ ሳይሆን ወደ ፖዚቲቭ መለወጥ እንዲችል ሙሉ በሙሉ ይጠበቅበታል ወይ ያልከው ነገር አይጠበቅበትም። ነገር ግን አቅጣጫውንም አልያዘም ነው ዋናው ነገር። ምንድናቸው እነዛ አቅጣጫዎች? ለምሳሌ እስኪ ያስቀምጡ። መንግስት ያሁን ያለው ስርዓት መንግስት አቅጣጫ ሊያዘም ሊያሰኘው የሚችለው በአንድ ሁለት ብለው እስኪ ይጥቀሱልኝ። በጣም
ብዙ በእንትኖችን መጥቀስ ይቻላል። መጀመሪያ ዶክተር አብይ የስልጣኑን ሲረከብ ቤተ መንግስት እንደገባ የተናገራቸው ነገሮች አሉ። ከዛም ባለፈው ደግሞ የፖለቲካ ፊሎሶፊ ነው ብሎ ያቀረባቸው ሀሳቦች አሉ። እነዛ ሀሳቦች ላይ መናገር ያስፈልጋል ማለት ነው። አቅጣጫውን የሚያሳዩት እነሱ ናቸው። ቤተ መንግስት እንደገባ ዶክተር አብይ ይናገር የነበረው የሚያሞካሸው የነበረው ያለፈውን ታሪክ ነው። ያለፈው ታሪክ ነገስታት ኢትዮጵያ ታላቅ የነበረችበት ጊዜ ነው ብሎ እንደምንልክን ሌሎች ደግሞ ከምኒልክ ተመሳሳይ የሆኑ ነገስታትን እየቆጠረ እኔ ሰባተኛው ንጉስ ነኝ ወደዛ ነው የምንመለሰው የሚል አቅጣጫ ነበር ሲያስቀምጥ የነበረው። ይሄ አቅጣጫ ትክክል ነው አይደለም የሚለውን አሁን እንግዲህ በኋላ መነጋገር እንችላለን ወይም አነሳዋለሁ። በሁለተኛ ደረጃ ደግሞ እንደ ፖለቲካል ፊሎሶፊ መደመር ነው የሚል ነገር አንስቶ ነበረ። ይሄ በዚህ መደመር ውስጥ ደግሞ ያነሳቸው ሀሳቦች ነበሩ። ሰላም፣ ፍቅር እና እርቅ፣ ይቅርታ እንደዚህ የሚሉ ነገሮችን ነበር ሲያነሳ ነበረው። እነዚህ ሁኔታዎች መጀመሪያውን ስንመለከተው ለምሳሌ ኢትዮጵያ ውስጥ በራሱ አብይ በነበረበት መንግስት ባለፉት የቲፒኤልኤፍ መንግስታት ሁሉ ውስጥ እኛ ቴሮሪስቶች ነበር ስልጣን ላይ ለመቆየት ወይም ስልጣን ለመያዝ ስንል ህዝቡን ቴሮራይዝ እናደርግ ነበረ። ስለዚህ እኔ በእነሱ ስም ይቅርታ ጠይቃለሁ ብሎ ነበር ዶክተር አብይ። ኢትዮጵያ የአንድን አቅጣጫ ነው ይዛ የመጣችው እስከ ቲፒኤልኤፍ ድረስ። ከቲፒኤልኤፍ በፊት የነበሩ መንግስታት ከቲፒኤልኤፍ የነበሩ የተሻሉ ዴሞክራቶች አልነበሩም። ኢንፋክት ለቲፒኤልኤፍ መወለድ አንደኛው ምክንያት የሆነው ከነሱ ቀድሞ የነበሩት መንግስታትም ቴሮሪስቶች ስለነበሩ ነው። ዶክተር አብይ ባገላለጹ ወደኋላ እንመለሳለን ስል ህዝቦች ለረጅም ጊዜ ሳሏቸው የቃሏቸው መንግስታቶች እንደገና ወደፊት አመጣለሁ እንደማለት ነው። ይሄ አቅጣጫ የሚያሳየው የበሰበሰ ህዝቦች በትግላቸው የጣሉትን የድሮዎቹን ኢንፋክት የነምኒልክን ሁሉ እሱ የሚለው ማለት ነው። ከ200 ዓመት በፊት ሰዎች እውቀትም አልነበራቸውም። ከደንቆሮቹ አገዛዞች ደግሞ አንደኛው ምኒልክም ራሱን ይጨምራል ማለት ነው። እሱ የሚመኘው የነበረው የድንቁርናውን ዘመን አስተዳደር ሰዎች አንድ ሰው ለሌላ የሚያገለግልበት አንድ ሰው ሆነ ማህበረሰቡ ሁሉ ለሱ ተገዢ የሚሆንበት ሌሎች ባሪያ እሱ ደግሞ ጌታ ንጉስ የማይከሰስበት እሱም ዶክተር አብይም በዛው መጠን ንጉስ ሆኖ የማይከሰስበትን አይነት አቅጣጫ ነው ያለው። ይህ ደግሞ ከነባራዊ ሁኔታ ጋር ሊሄድ አይችልም። ምክንያቱም ዛሬ ህብረተሰቡ በጣም ነቅሷል። በጣም ብዙ ሰዎች ተምረዋል። የራሳቸውን መብት ያውቃሉ። ዶክተር አብይ በዛ መንገድ መቀጠል እንደማይችል በአጭር ጊዜ ታየ ማለት ነው። ይህ ትክክለኛ ያልሆነ አቅጣጫ ነበረ። ያለፈውን የሌሎች ቴሮሪስቶችን መንገድ መከተል ለሱም ውድቀት እንደሚያመጣ በጣም የታወቀ ነበር። ሁለተኛ ደግሞ ይሄ የመደመር ያለው እንትን ነው። የመደመሩን ኳሊፋይ አላደረጉም። ማንም ከማን እንደሚደምር እንዴት እንደሚደምር ኔጌቲቭ እና ፖዚቲቭን ብትደምር ለምሳሌ ኔጌቲቭ ሊሆን እንደሚችል ኔጌቲቭ ከበዛ ማለት ነው። ኔጌቲቭ እና ፕላስን እንኳን ፖዚቲቭን ብትጨምር ዜሮ ሊሆን እንደሚችል እነዚህ ሁሉ ነገሮች ምን ማለት እንደሆነ በግልጽ ማስቀመጥ ስላልቻለ በሱ አስተሳሰብ ኔጌቲቮቹን ማለት እንግዲህ በይቅርታ መልክ ሰዎችን ሲገሉ፣ ሰዎችን ሲያስሩ፣ ሰዎች አገሪቷን ሲዘፍኑ የነበሩ ሰዎችን ሁሉ ከእናንተ ከሌሎቹ ጋር አንድ ላይ ደምረን ወደፊት እንጓዛለን አይነት ነገር ነው። ይህ የሚያሳየው አብዛኛው ኔጌቲቭ ላይ የነበረው የፖለቲካ ልሂቃን እንዳለ እንዲቀጥል በይቅርታ መልክ እኛንም ብለፉን እኔንም ሌሎችንም ጨምሮ የሚል ነው። ይሄ አስተሳሰብ ደግሞ ፍትሃዊነትን ሊያመጣ አልቻለም። እውነትን ሊያሰፍን አልቻለም። ሰላምን ሊያመጣ አልቻለም። ለምን? አሁን በስልጣን ላይ ያለው ቡድን ከአሁን በፊትም ሰው ሲገል የነበረ፣ ሲያሰቃይ የነበረ፣ ሲያፈናቅል የነበረ በይቅርታና በማስመሰል ብቻ ከህዝቦች ትንሽ መራራትን ያገኘ ስለሆነ የድሮን ስልቱን አልተወም። ዶክተር አብይንም ጨምሮ ማለት ነው። የድሮ ስልቱን እንዳለ ነው የቀጠለው። ይሄ የውሸት የመደመር ፖለቲካ ሊሳካ ስላልቻለ አሁን ያ ፊሎሶፊ አቅጣጫው የውሸቱ አቅጣጫ ከሽፎ ሁሉም ሰው ዶክተር አብይ ነብይ ሳይሆን ዶክተር አብይ እንደውም ከሌሎች የኢትዮጵያ ገዢዎች በተለየ መልኩ በቋንቋ የማጭበርበርና ሰዎችን ለማጭበርበር የሚጠቀም ሰው መሆኑን ብቻ ነው የታየው ማለት ነው። እነዚህ ህልሞቹ ማለት ነው የማጭበርበር ህልሞቹ በተለያየ መልኩ ደግሞ ሲገለጹ እንመለከታለን። ለምሳሌ ኦፒዲዮ የአንድ አመት የለውጥ ጊዜ ወደሱ ወደ በኋላ እንሄዳለን። አሁን እንዲመልሱልኝ የምፈልገው ባጭር ቃል ለውጥ አለ የለም?
ወደ ባሰ ነው ያለው ለውጥ የለም ስለዚህ ወደ ተቃራኒው እየሄድን ያለው ምክንያቱም አሁን ትንሽ ላብራ ነው ዛሬ አሁን ባለንበት ሁኔታ ላይ አንደኛ መንግስት የሚባል ነገር ያለም አይመስልም ግን እኮ ግን አንድ ነገር እንደው አቶ ጀማል እንዲያው ሊምፈልገው ያለፉት 27 አመት ቲፒኤልኤፍ እግር ሲቆርጥ ሴልጆችን ሲደፈር እስር ቤት ውስጥ በጅምላ አስገብቶ ሲያስርና እንዲሁም ሲያሰድድ ሲገድል የነበረ ስርዓትን አሁን በለውጡ የመጡ እንደዚህ ሰዎች ያን ነገር ያደረጉ አይደሉም ያሉት ቢያንስ አይገድሉም ቢያንስ አያሰድዱም እና ለውጥ የለም ማለት ይቻላል ቲፒኤልኤፍ አስሮ ሲያስቃያቸው የነበሩትን ሰዎች ፈታዋል ስለዚህ ይሄ ለውጥ አይደለም ማለት ነው ኦኬ በጣም ጥሩ ጥያቄ ነው ይሄንን በደንብ መነጋገር ያስፈልጋል በስርዓት ደረጃ ምንም ለውጥ የለም በአስተሳሰብ ደረጃ ምንም ለውጥ የለም በቪዥን ወይም ደግሞ በራዕይ ደረጃ ምንም ለውጥ የለም በፖለቲካ ቀመር ደረጃ ምንም ለውጥ የለም በስትራቴጂ ምንም ለውጥ የለም ነገር ግን ለውጡ ያለው መንግስት ደካማ ስለሆነ ህዝቡ በጣም ስላነቃነቀው ህዝቡ ያለውን መዋቅር ስለናደው አሁን ያለው መንግስት ህዝብ ላይ ቀጥተኛ የሆነ እንደ ወያኔ ዘመን ቀጥተኛ የሆነ ጥቃት መፈጸም አይችልም ትልቁ ለውጥ ይሄ ነው ትልቁ ለውጥ መንግስት ያመጣው ሳይሆን ህዝቡ በራሱ ትግል ያመጣው ለውጥ መንግስትን ስላዳከመው እንደ በፊቱ ሰዎች ላይ እንደ ቀን በቀን ዘምቶ ግልጽ በሆነ መልክ ማለት ነው ለምሳሌ ወታደሩን ግልጽ በሆነ መልክ አዘምቶ ይሄን አካባቢ ጸጥታኛለሁ ብሎ የህዝብን ተቃውሞ እንደድሮ መቀጥቀጥ አይችልም ይሄ ግን የለውጡ ኃይል ያመጣው ለውጥ ሳይሆን ህዝቡ መንግስቱን በማንኮታኮቱ በማሸነፉ በውስጡ ያለው የመንግስት መዋቅርም በጣም በመዳከሙ ከአንድና ከሁለት ሰዎች በተሻለ የሚተማመን ሰው ስለሌለ አንዱም ለአንዱ ስለማይታዘዝ መንግስት ምንም አቅም ስላሌለው ህዝቡ አንጻራዊ በሆነ ሁኔታ የሚፈልገውን ነገር ማድረግ የሚችልበት ደረጃ ላይ ደርሷል ነገር ግን የመንግስት ፍላጎት መንግስት ወዶት እሱ የሚያደርገው ሳይሆን አቅም ስላጣ ነው ምንም አቅም ስላሌለው እንደውም መንግስት አሁን በሁኔታውን በምትመለከትበት ወቅት ዶክተር አብይ ብቻ ነው መንግስት ማለት ይቻላል ካቢኔው ሲገናኝ ሲነጋገር አይታይም የካቢኔው መግለጫ ሲወጣ አይታይም ዶክተር አብይ እንደ አንድ ግለሰብ የሃይማኖት ጉዳይም ሲሆን እሱ የማህበራዊ ጉዳይ ሲሆን እሱ የኢኮኖሚ ጉዳይ ሲሆን እሱ የደህንነት ጉዳይም ሲሆን እሱ ሁሉንም ሚኒስትሮች እሱ አዋቂ እሱ ፈላጭ ቆራጭ የአንድ ሰው አምባገነንነት የነገሰበት ሁኔታ መንግስት የለም እንጂ የነገሰበት ሁኔታ መሆኑን በግልጽ ነው የምትመለከተው ማለት ነው ስለዚህ በለውጥ ደረጃ ህዝቦች መንግስቱን ስላኮታኮቱ ሴንትራል ገቨርንመንት የሚባለው ነገር አቅም ስላሌለው ምንም እርምጃ መውሰድ ስለማይችል ህዝብ በአንጻራዊ ሰላም ውስጥ የራሱን መብት ለማስከበር እድሉ አለው the opportunity is there ነገር ግን አገዛዙ ፍላጎት የሆነ ሳይሆን አገዛዙ አቅም ስላሌለው የምናየው ለውጥ ነው ማለት ነው መልካም ወደ ሌላ ጥያቄ አመራለሁኝ እንደው አንዳንድ ተቋሚ ፖለቲከኞች ሲገልጹ በተለይ እንደ ኦነግ እንደ ኦፊስ አይነቶች ቢሮአቸው በተለያየ ቦታ እየተዘጋባቸው ስልካቸው ተጠልፎ ስለላይ እየተካሄደባቸው እንዳለ አንዳንድ መረጃዎች ይወጣል ወደ ሌላ ጥያቄ ላምራ እንደው ይሄ ሪፎርም ወይም ታድሶ ኦፒዶ የቀድሞው ኦፒዶዎችና አሁን የለውጡን መመራለን የሚሉት እንዴት ያዩታል በተለይ ፓርቲውንስ እንዴት ገመገሙት ይሄ ታድሻለሁ የሚለውና እንደ አዲስ ደግሞ በተለያየ መንገድ ወይ በተለያየ ምክንያት ከስራ ተባሮ ታግዶ የነበረው ኦፒዶ በአሁኑ ሰዓት እየታደሰ ይሆን ባልታወቀ መንገድ የለውጡን መሪዎች ጋራ እየተቀላቀለ ይገኛል እንዴት ገመገሙት እንዴት አዩት በጣም ጥሩ ጥያቄ ነው ታድሶ የሚለው መርሃ ግብሩ ራሱ ከመጀመሪያው ፕላኑ የተነሳ በወያኔ ነው በኢፒአርዲኤፍ ያለው መዋቅር በጣም በስብሰናል ህዝብ ሰልቶናል ከህዝብ ጭንቅላት ወጥተናል የሚል ደረጃ ላይ ስለደረሱ ቲፒኤልኤፍ በራሱ አመራርና በራሱ ቁጥጥር ስር ያሉትን የነሱን አሽከሮች ለማዘዝ እንዲመቻቸው እድሜ ለማራዘም የተጠቀሙበት ቃልና ስልትም ነው ኦፒዲዮ ያንን ነው የቀጠለበት ማለት ነው ወይም ደግሞ ወያኔዎች ሲቆጣጠሯቸው የነበሩት ኦፒዲዮና ሌሎች ድርጅቶችም በቃል ደረጃ ተሐድሶ የሚለውን እሱን ራሱ የተጠቀሙት የተሐድሶ ዋና ዓላማ ምንድነው አንድ ነገር ስታድስ
የነበረውን ነገር ለመለወጥ ሳይሆን ማለት እሱን ራሱን ከቦታ ለማስነሳት ሳይሆን የነበረውን ነገር በተሻለ መጠን አሻሽለህ እዛው ማቆየት ማለት ነው። ይሄ ማለት ደግሞ በኦፒዲዮ እና በሌሎች ድርጅቶች ውስጥ የነበረው የተሃድሶ ዋናው ዓላማ እኛ መንግስት ነበርን፣ እኛው መንግስት ሆነን መቀጠል እንድንችል የራሳችንን መዋቅር በተሻለ ሁኔታ አዋቅረን ወደፊት እንቀጥላለን። ዋናው የተሃድሶ ዓላማ ማለት ነው። ቤትን ስታድስ የነበርክበትን ቤት ነቅለህ ወይም ሌላ ለመስራት ሳይሆን እሱ የነበርክበትን ቤት በተሻለ ሁኔታ ጣሪያው ከሆነ መስኮቱ ከሆነ ወይም ቤዙም ከሆነ እሱ በመጠኑ አሳድሰህ መቀጠል ነው። ስለዚህ በአስተሳሰብ ደረጃ የነበረው መንግስት እንዲቀጥል ኢፒአርዲኤፍ ቀጥሎ እንዲገዛ ኢፒአርዲኤፍ ስልጣን እንዲቆይ ነው እንጂ የተሃድሶ ዓላማው ለህዝብ ለውጥ ለማምጣት አይደለም። የተሃድሶውን ዓላማ ደግሞ እንዲመጣ ያደረገው የህዝብ ግፊት ነው። ድርጅቱ ኢፒአርዲኤፍ የተጠላ በህዝብ የተጠላ ስለሆነ አትሊስት የህዝብን ቀልብ ስቦ ወደፊት ለስልጣን ለተወሰኑ ዓመታት ለመቆየት የነበራቸውን ያከማቹትን ንብረት ደግሞ መጠቀም እንዲችሉ ጊዜ የመግዣ አሳሰብ ነበር ሪፎርም የሚባለው ማለት ነው። በዚህ ሁኔታ ውስጥ እንግዲህ የህዝቡ ግፊት ስለነበረ ኦፒዲዮ እና ሌሎች ወያኔ ተላላኪዎች የነበሩትን የኦሮሞን ህዝብና በሌሎች አካባቢ የነበሩትን የህዝቡን ትግል ሲያዩ በቋንቋ መርጡ ማለት ነው። የተሃድሶውን ጉዳይ ከህዝቡ ጥያቄ ጋር ለማቀናጀት እንደዚህ ካልን ህዝቡ ለጊዜው ተቀባይነት ይሰማል፣ እድሜያችንን እናራዝማለን የሚለው ወደዛ መጣ ማለት ነው። በራሳቸው ካድሬዎች ህዝቡ አደራ ሰጥቶናል፣ ስለዚህ ቀጥለን እናስተዳድራለን፣ ከኛ ውጪ አሁን የመጣውን ትግል መምራት የሚችል ሌላ ኃይል የለም፣ እኛ ደግሞ ለዚህ የተዘጋጀን ከ6-7 ዓመት በላይ ከወያኔ ጋር በመቃረን ብዙ አመት ከፍለናል፣ መስዋዕትነት ከፍለናል ሲሉ ህዝቡ እውነትም መስሎት የምርም መስሎት እነዚህ ሰዎች እንግዲህ ከወያኔ ሊለዩ አይነት ሀሳብ ስለነበረ የበለፊት ወሰዳቸው ማለት ነው። ነገር ግን በሂደት የምንመለከተው ምንድን ነው? ልክ ኢፒአርዲኤፍ ውስጥ የተማሩትን ለ27 ዓመት ሰሩበት የነበረውን እሱኑ ኤክስኩት ሲያደርጉ ወይም ደግሞ ስራ ላይ ሲያውሉ ነው የምንመለከተው። ያልቻሉት ነገር ቢኖር ምንድን ነው? ከነሱ በላይ ታጥፎ የነበረው የቲፒኤልኤፍ መንግስት ራሱ በህዝባዊ አመት ስለተገረሰና እነዚህ ሰዎች ወደ መሀል ትንሽ ስለመጡ በተመሳሳይ ሁኔታ ግልጽ በሆነ መንገድ ህዝብን ልናጠቃ ብንሞክር አንድም ቀን አንድም ሳምንት ማደር አንችልም የሚል ፍርሃት ስላለባቸው ብቻ ተመሳሳይ እርምጃ ለመውሰድ በዛ መጠን መውሰድ አልቻሉም። ከዛ በተረፈ የተሃድሶ ዋና ዓላማ ራሳቸውን በዛው ቦታ ማቆየት ከነሱ ጋር ሲሰሩ የነበሩ የህዝብ ዘራፊዎች የነበሩ እንደና አባዱላን ለምሳሌ በኦሮሚያ ወይም ሌሎች የኦሮሚያ አስተዳዳሪዎች የነበሩትን ምንም ነገር አንድም ሰው በህግም ሳይቀርብ ለሰለክለት እንድጠየቅ ምንም የተደረገ ነገር የለም። ለማስመሰል ብቻ ከቲፒኤልኤፍ ጋር የተለያዩ ለማስመሰል ብቻ አንዳንድ የትግራይ ተወላጆችን በህግ እናቀርባለን ብለው ሲያወሩ ነው የምትሰማው። በአማራ አካባቢ ምንም ነገር አንድም ሰው ለህግ ሲቀርብ በታይም አትመለከትም። ሁለት ሰዎች ግን በአማራ ስም አትሊስት ታስሯል ብሎ ይነገራል። ይሄ ሁሉ የማስመሰያ የህዝብን ቀልብ የመግዣ እንጂ ትክክለኛ ለውጥ ለማምጣት ህዝቡ ወደሚፈልገው ራሱ የሚመርጠው መንግስት እንዲተዳደርበት የራሱን እድል በራሱ እንዲወስን ሲያደርግ የነበረውን ለውጥ ለማምጣት እንዳልሆነ በጣም በግልጽ የወጣው እንግዲህ ባለፈው አትሊስት 1 ዓመት ጊዜ ወስነው ማለት ነው። ስለዚህ ተሃድሰው የህዝብን መብት ለማክበር ሳይሆን የወያኔንና የሱ ቡድላዎች የነበሩትን ባለስልጣናት እድሜ ማራዘሚያና በነበሩበት ቦታ ከተቻላቸው ንብረቱንም እንዳለ ቀሙ፣ ካልተቻላቸው ደግሞ ድሮ የተጠቀሙበትን ያለምንም ተጠያቂነት ለተወሰነ ጊዜ እንዲጠቀሙ ነው። እንግዲህ ፍትህ የሚባለው ነገር በኢትዮጵያ ውስጥ ዛሬም ያለለው ፍርድ ቤቶች ከአሁን በፊት ያጠፉ ሰዎችን አንድም ጊዜ ሲጠይቁ የማታይበት ዋናው ምክንያት አቃቤ ህጉን ጨምሮ ስልጣን ላይ ያሉ ሰዎች ከአሁን በፊት ህግን በማገበር ሲጠቀሙበት የነበሩ ሰዎች ናቸው። እነዚህ ጓደኛሞች ናቸው። እንግዲህ ተመልሰው በተሃድሶ ስም ልክ እንደ መንግስቱ ኃይለማርያም ዘመን ማለት ነው። የመንግስቱ የኃይለ ሥላሴ ወታደር ነበረ፣ ሌላ የተዘጋጀ ኃይል የለም በማለት ስልጣኑን ቀማ። የወታደሩ ኃይል ተዘጋጅቷል በምን እንግዲህ እሱም ዲክታተርሺፑን ቀጠለበት።
አሁንም ደግሞ የምትመለከተው እነ ዶክተር አብይም ያው እንደ መንግስቱ ወታደር ነበሩ የተዘጋጀው ወልበውያን የሰለጠኑ እነሱ ናቸው ሌላ የተደራጀ ኃይል የለም በሚል አሁንም ህዝቡን ለውጥ ቀምተው ህዝቡን በማሰቃየት አንድ ሰው ብቻ ገዢ እንዲሆን የተደረገበት ሁኔታ ነው የሚታየው። መልካም እስኪ አቶ ጀማል በዚህ ዜማ አረፍት እናርግና ደግመን እንገናኛለን። አድማጮች ስለ ድምጹ ጥራት ይቅርታ እንጠይቃለን። ጄኔሬተር እየጮኸ እየረበሸን ይገኛል። እንግዲህ በሚቀጥለው ይሄን ነገር እንቀርፋለን። መልካም ቆይታ። ዜማው አየር ላይ ያለ
satiin nyaate aadato ilma kangee tikalina jedhani ilma kangee tikalina jedhani maalan godhe gosa kangee maalan godhe aadato ተወዳጁን ድምጻዊ ተፈሪን ስለ ዜማው ከልብ እናመሰግናለን። አማራም መደራጀቱ ኢትዮጵያን ከጥቃት ከችግር ከውርደት ያድናል ይላሉ። አማራም ኢትዮጵያን ጠፍጥፎ የሰራት አማራም ስለሆነ የአማራ መደራጀት ኢትዮጵያዊነትን እንዲያብብ ኢትዮጵያን ካደጋም ይታደጋል ይሉናል። አቶ ጀማል የኔ አሁን ጥያቄ በአሁኑ ወቅት በአማራ ክልል እየታየ ያለው የሰላም ማጣት መንስኤው ምን ይሆን? ከተቀራው ህዝብ ጋር ይህ ክልል በሰላም የወደፊት አብሮ የመኖሩ ሁኔታ እንዴት ሊሻሻልና እንዴት ሊቀጥል ይችላል? እውነት የአማራ ህዝብ መደራጀቱ ትክክል ሆኖ ሳለ ኢትዮጵያን አማራ መደራጀት ከችግር ወይም ሌሎች ህዝቦች ኢትዮጵያን ሊያፈርሷ ሲነሱ አማራ ያድናት ይሆን? እንግዲህ በጣም ታሪካዊ ሆነው የኢትዮጵያን ኢምፓየር አመሰራረት ከዛ በኋላ የነበረችበት ሁኔታ አናናር ማን ተጠቃሚ ነበረ የሚለው ነገር ከዛ ጋር ተያይዞ የሚመጣና የሀገሪቷን ማንነት በራሳቸው ምስል ሲያዩ የነበሩ ሰዎች ተስፋ በመቁረጥ የሚመጡ ነገሮች ይመስለኛል። ለማንኛውም ከአማራ ህዝብ ጋር ሙሉ በሙሉ ነገሩን ማያያዝ በጣም ከባድ ነው። እንግዲህ ወደ ኢምፓየርቱ አመሰራረት ስንመለስ እንደ ምልክ የጦር መሳሪያ ማምረት በማይቻልበት ዓለም ክፍለ ዓለም ከፈረንጆች ጋር ተጠግተው እኛ በሃይማኖት በአስተዳደር ንጉሳዊ መንገድ ስለምንከተል እንደ እንግሊዝ እንደ ሌሎች ንጉሳዊ መንገድ የሚከተሉ ከናንተ ባህል ጋር የተመሳሰለ አስተዳደር ስላለን መሳሪያ ስጡንና በአካባቢያችን ያሉትን ሌሎች አርማኒዎች እምነትም ያለላቸው የአስተዳደር ዘይቤ የማያውቁ ወደ ኋላ ቀር የሆኑትን አሰልጥነን ከናንተ ጋር እናስተዳደራለን ብለው ሌሎች ህዝቦች ላይ ዘምተው ነው ኢትዮጵያ የምትባለው ኢምፓየር የተመሰረተችው። እንግዲህ አሁን ዛሬ የምንመለከተው ትልቁ በጣም ችግር የሚመጣው ከዚህ ጋር ተያይዞ ነው ማለት ነው። ይህ የተዋቀረው የምኒልክ መንግስት ሰፋሪዎችን ከየአካባቢው ለመንግስት የሚያገለግሉ ሰዎችን በተለያዩ የአገሪቷ የኢምፓየርቷ ግዛት አስሯል ማለት ነው። እነዚህ ሰፋሪዎች ደግሞ እገሌ ነኝ ብለው ለራሳቸው መጥራት ስለማይችሉ አማራ መሆን ያልቻሉ ኦሮሞ መሆን ያልቻሉ ሌሎች ማህበረሰቦችን መሆን ያልቻሉ ቤት አልባ ፖለቲከኞች ዛሬ ሰዎች የሚሏቸው ተፈናቃዮች ከሌላ ቦታ ሄደው መንግስትን ሲያስተዳድሩ የነበሩ ለመንግስት ተላላኪ የነበሩ ህዝቦችን ሲጨቁኑ የነበሩ ሰዎች በተለያየ ቦታ ይታያል። ይህ አማራን የሚወክል ሳይሆን ልክ በቲፒኤልኤፍ ዘመን ኦፊዲዎችና ሌሎች አገልጋዮች ለመለስ እንደሚያገለግሉ ሁሉ ለምኒልክ የሚያገለግሉ ሰዎች ተጠቃሚ ስለነበሩ ለዛ ስርዓት ያገለግሉ የነበሩ ሰዎች አማራ የለም አማራ በዚህ ሀገር ውስጥ ካለም ኢትዮጵያን የሰራው እሱ ነው የሚል አይነት አመለካከት እንድትሰፍን በጣም በረጅም ጊዜ ሰርተውበት ነበር። እንደ ፕሮፌሰር መስፍን በዚህ ለዚህ አንዱ ጥያቄ ናቸው። እነዚህ ሰዎች ወደ ኋላ ሄደ ስትመለከታቸው በደማቸው ወይም በአፈጣጠራቸው አማራም ያሉ አንዳንዶቹ ከሌሎች ህብረተሰቦች በአብዛኛው የመጡ ናቸው። ወደ መጡበት ህብረተሰብ ለመመለስ እንትኑ የላቸውም። የራሳቸውን ትረስ ማድረግ ስለማይችሉ ወይም ደግሞ ስለማይተማመኑበትም ተቀባይነትም ይኖራል ብሎ ስለማይገምቱ በአማራ ህዝብ ለረጅም ጊዜ ህዝቡን ለማታለል ሲሞክሩ ነበረ። በሌሎች ማህበረሰቦች ላይ ተጽዕኖ ሲፈጥሩ ነበረ። ሌሎች ማህበረሰቦች የሉም እኛንን አገሪቷን የፈጠርነው እኛ አገሪቷን ስለፈጠርን ሰው ልጅ እግዚአብሔርን እንደሚያመሰግነው ሁሉ የኢትዮጵያ ህዝቦች ሁሉ እኛም ማመስገን አለባቸው። ሰው ለመሆን መጀመሪያ አማራ መሆን ያስፈልጋል። የሰው መለኪያ አማራ ነው የሚል አይነት አይዲዮሎጂ በቅርብ አመጡ ማለት ነው። ይሄ በአማራ ህዝብ ላይ የነሱ የሸረቡት ተንኮል ከሌሎች ህዝቦች ጋር እያጋጨ ነው የምትመለከተው ማለት ነው። ባለፉት ማአት አመታት በአማራ ህዝብ ስም አማራንና ሌሎች ህዝቦችን ሲያጋጩ የነበሩ ሰዎች አሁን ግልጽ በወጣ መልኩ ደግሞ አማራን እንወክላለን ብለው ሌሎች የነሱ ተላላኪዎች በተለያየ በተለይ በአማራው ክልል ስለተነሱ
አጋው ቅማንት ሌሎች የማህበረሰቦች እኛ አማራ አይደለንም ከናንተ የተለየንን አማሮች አለንም በማለታቸው ኦሮሞዎች፣ አፋሮች፣ ትግሬዎች በአማራ አካባቢ በጣም ጥቃት ተፈጸመባቸው ነው የምትመለከተው ማለት ነው። ይሄ ኮንቲኒዩሽን ነው ካለፈው ስርዓት እየቀጠለ ከአሁን በፊት በኢትዮጵያ ስም ሲነገር ሲደረግ የነበረ አሁን ደግሞ በአማራ ህዝብ ስም ከአሁን በፊት በድብቅ መልኩ በአማራ ህዝብ አሁን ደግሞ ግልጽ በሆነ መልኩ በአማራ ህዝብ በሌሎች ማህበረሰቦች ላይ ጥቃት እየደረሰ መሆኑን ነው የምንመለከተው ማለት ነው። በዚህ መካከል ደግሞ ፉክክር አለ። ይሄ አንደኛው የቤት አልባ ፖለቲከኞች የሚያራምዱት አይነት ነው። ሁለተኛው ደግሞ አማራ የሆኑ ይሄንን ጥቃት በህዝቡ ላይ ወደፊት በሌሎች አካባቢዎች ጥቃት ሊያመጣ የሚችል ስትራቴጂ ሳይገነዘቡ ቀርተው ሌሎች ህዝቦች ላይ በአማራ ክልል ውስጥ ጥቃት እያስፈጸሙ ነው ማለት ነው። ይሄንን ፕሮፓጋንዳ በመከተል ይሄ ደግሞ ለወደፊቱ የምኒልክ ተላላኪ ለነበሩ ከአማራ አካባቢ ተጉዘው በኦሮሚያ፣ በሶማሊያ፣ በአፋር፣ በደቡብ ክልሎች፣ በትግራይ፣ በሌሎቹ የኢትዮጵያ ክልሎች አሁን ኢትዮጵያ በምትባለው አማሮች ላሉ አማሮች በጣም አደገኛ ሁኔታ እየፈጠረ ነው የሚሄደው። እንደምታየው በግልጽ እንደምናየው ሌሎች ህዝቦች በሌሎች አካባቢ ሄደው አልሰፈሩም። በአማራ አካባቢ ሄደው የሰፈረ ሰው በህዝብ ቁጥር ስትመለከት እጅግ በጣም አናሳ ነው። ወደ ሌሎች ክልሎች ትግራይ ሄደው አልሰፈረም፣ አፋር ሄደው አልሰፈረም። የአማራው ግን የድሮውን አገልጋይ የነበሩ ወታደሮች ከአማራው በጣም ብዙ ስለነበሩ በሌሎች ህዝቦች አካባቢዎች የሰፈሩ ሰዎች አሉ። ይሄ እንግዲህ ለአማራው ወደፊት እጅግ በጣም አስቸጋሪ ሁኔታ ሊያስከትል ይችላል ማለት ነው። በየቦታው አማራና ሌሎች ማህበረሰቦች መካከል ግጭትን ሊያስከትል ይችላል። ይህንን መቃወም ያለበት እንግዲህ ከሁሉም ሰው በፊት በየአካባቢው ማይኖሪቲ ሆኖ ወይም ደግሞ በቁጥር ሆኖ የሚኖር የአማራው ማህበረሰብ ነው ማለት ነው። ከአሁን በፊትም በአማራው ማህበረሰብ አማራን ከኢትዮጵያ ህዝቦች ከሌሎች ጋር ለማጋኘት ስነገድበት ነበር። አሁንም ደግሞ ከየቦታው ያሉ የአማራ ዜጎችን ከሌሎች ህዝቦች ጋር የሚያጋጨው ፕሮፓጋንዳ እጅግ በጣም አደገኛ ሁኔታ እየፈጠረ ነው ያለው ማለት ነው። በአማራ ክልል ደግሞ የተለያዩ ህዝቦች የራሳቸውን ማንነት እንዲከበር ስላሉ ያንንም ለመሸፈን የአማራ ህዝብ ቁጥር በጣም ይቀንሳል ብሎ ሰዎች ስላሉ በዚህ ትንቅንቅ ውስጥ ሌላ ዘዴ እየተከተሉ ነው ማለት ነው። ለምሳሌ የአጋውን ህዝብ መኖሪ እውቅና እንዳያገኝ፣ ሌሎች የቅማንት ህዝብ እውቅና እንዳያገኝ፣ በቤኒሻንጉልና ሌሎች ማህበረሰቦች በአማራ ክልል የሚኖሩ እውቅና እንዳያገኙ፣ እውቅና የሚያገኙ ከሆነ የአማራ ህዝብ ቁጥር በጣም ይቀንሳል ተብሎ ስለሚሰጉ በጣም ስለሚፈሩ የህዝባችን ቁጥር ደግሞ ዲሞክራሲው ካነሰ ዲሞክራቲክ በሆነ ኢትዮጵያ ውስጥ ለስልጣን የሚገባንን ስልጣን እናጣለን ብሎ የሚፈሩ ሌሎች ከአማራ የተወለዱ የአማራ ኤሊቶችም አሉ ማለት ነው። እንግዲህ የህዝብ ቆጠራው እንዲቀር የተደረገበት ዋናው አንደኛው ስልት ምናልባት በዚህ አመት የሚቆጠር ከሆነ የአማራው ማህበረሰብ ቁጥር 50% ወይም ደግሞ 20% ይቀንሳል የሚል ስጋትም እንደነበረባቸው ይታያል ማለት ነው። ከዚህም በተጨማሪ ደግሞ አሁን ስልጣን ላይ ያለው በአማራ ክልል ውስጥ በስልጣን ላይ ያለው ክፍል የአማራውን ብዙ በሙሉ አይወክልም። ከአሁን በፊት የትግሬዎች አገልጋይ ነበረ፣ አሁን ደግሞ የኦፒዲዎች አገልጋይ ሆነዋል። ስለዚህ ትክክለኛው ድምፅ እኛ ነን በማለት ፉክክር ጀመሩ ማለት ነው በአማራው ክልል ውስጥ። ይሄኛው በአማራ ህዝብ ተቀባይ ለማግኘት ከእሱም ከሚፎካከረው ጋር ተፎካካሪ ሆኖ ለመቅረብ በሌሎች ህብረተሰቦች ላይ እርምጃ ይወስዳል ማለት ነው። ልዩ ኃይል ተብሎ በአካባቢው ባሰለጠነውና ባዋቀረው ህዝቦች ላይ እርምጃ እያስወሰደ ከአብን የበለጠ እኛን ለህዝባችን የምቆም ነው የሚለው አደፋ የሚባለው ማለት ነው ህዝቦች ላይ በጣም ስቃይ እያደረሰ ነው ያለው። በከሚሴ የሆነውን በአጣይ የሆነውን እንዲሁም ደግሞ በቤኒሻንጉል ህጻናቶችና አሮጊቶች ከ200 በላይ ሰዎች የተገደሉበት ይሄ ሁሉ የሚያመለክተው የአማራው ሪጅን እጅግ በጣም ቮለታይል፣ አንደኛ ሌሎች ማህበረሰቦች የራስን በራስ የማስተዳደር ጥያቄ በጣም የበረታበት፣ ሁለተኛ በአማራው ማህበረሰብ ውስጥ የሚንቀሳቀሱ ቢያንስ በሶስት መልክ የተደራጁ ኃይሎች፣ አንደኛ በውሸት መልኩ ቤት አልባ ፖለቲከኞች የዜግነት ፖለቲካ እያሉ የሚያወሩት፣ ሁለተኛ እኛ አማራ ነን ስለዚህ ከአሁን በፊት በቲፒኤልኤፍ የተጨቆን ስለሆነ በራሳችን እንደራጃለን የሚለው፣ ሶስተኛ ደግሞ ለቲፒኤልኤፍ አገልጋይ የነበሩ አሁን አዲስ እየመጡ ካሉ የአማራ ብሔረተኞች ጋር አይ ከእናንተ የበለጠ እኛ ከሌሎች ማህበረሰቦች ጋር የመኖር በንም እናውቃለን ስለዚህ እናንተ አማራ አትወክሉ የሚባል ይሄ ሁሉ ግጭት አንድ ላይ ተሰብስቦ አማራውን እንደ መሳሪያ በመጠቀም ሁሉም ኃይሎች በአማራ ክልልም ከአማራ ክልሎችም አማራን ከሌሎች ህብረተሰቦች ጋር እያጋጩ የወደፊት ዕጣ ፋንታውን
በጣም እያጨለሙ እንደሆነ ነው የምታየኝ። አንዳንድ ጊዜ የሚነሱ የአዚው የአማራ ሊቶች የሚያነሱት አክቲቪስቶቻቸው የሚያነሱት ነገር ግራ እስከ ማጋባት ድረስ በተለያየ ክልል ውስጥ አሁን ቀደም አነስተዋል የአገውን የቅማንትን አልፎ ተርፈው አሰላ ውስጥ ምን እንደተደረገ ያውቃሉ ዘለው ወለጋ የኛ ነው አምቦ የኛ ነው ፍንፍኔ የኛ ነው እንደዚህ አይነት የኔ የሚባል ነገር እየተነሳ ይገኛል ግጭትም እየተፈጠረ ይገኛልና ይሄንን ደግሞ መንግስት አንድ ነገር ሊያደርገው ይገባል ሁሉም ነገር እንደ የኔ ማለቱ አጋባብነት ያለው አይመስልኝም እንደው ወደ ሌላ ጥያቄ ላመራ እስኪ አቶ ጀማል የኦሮሞ ህዝብ አንድ መንግስት አንድ ነገር ሊያደርገው ይገባል ከሁላክ ታስተያየት በጣም ትልቁ ችግር አሁን ያለው መንግስት የምንለው ነገር ተቋሙ ራሱ እንደ መንግስት ፈንክሽን ሊያደርግ የሚችል አቅም ያለው አይመስልኝም ኤክስፔክቴሽኑም ያደርጋል ብሎ መጠበቅም የተሳሳተ አመለካከት ይመስለኛል ለምን መንግስት የሚባለው አንድ የተደራጀ መዋቅር ነው በባደጉ ሀገሮች ወይም በሌሎችም አካባቢዎች እንደሚመስለኝ ፓርቲዎች ናቸው በፉክክር የተሻለ ፓርቲ በህዝብ ተመርጦ ወደ ስልጣን የሚመጣው አምባገነን በሆኑ አካባቢዎችም ቢሆን የተደራጁ የትልትን ጥቂት የተደራጁ እንትንም ቢሆን በዛ አይነት መልኩ ነው ያለው አሁን ኢትዮጵያ ውስጥ ያለው ሁኔታ ኢፒአርዲኤስ ሙሉ በሙሉ ፈርሷል ማለት ይቻላል እያንዳንዱን የኢፒአርዲኤስ አባልን ድርጅቱን ከመመልከት ብንተው ኦፒዲዮን ራሱን ብትመለከት ከሁለትና ሶስት ሰዎች ጭንቅላት ላይ ካሉ ሰዎች በስተቀር ሌሎቹ ለነሱን ታዛዥ ያልሆኑ ነገር ግን ደሞዛቸውን ብቻ ለመከፈል ወደ ቢሮ የሚገቡ ሰዎች ናቸው እርስ በርስ የማይተማመኑ እርስ በርሳቸው ከተቻለ አንዱን ለማጥፋት አንዱን ለማሰር የሚደልሱ ሰዎች ናቸው በአማራ ክልልም ያለው ይሄ ነው በትግራይ ክልልም ያለው ይሄ ነው በደቡብ ያለው ነው በሶማሊያ ክልልም ያለው በአፋር ያለው ይሄ ነው ስለዚህ አንድ ኢፒአርዲኤፍ የሚባል ሀገሪቷን የሚያስተዳድር ኃይል ስለሌለ ኢትዮጵያ ውስጥ በአሁኑ ጊዜ መንግስት በተደራጀ በተቋማዊ ሁኔታ የለም ማለት ይቻላል ነገር ግን ህዝቡ በጣም ሰላማዊ ስለሆነ የህዝቡ ባህል ማለት ነው ያናናሩ ባህል ሰላማዊ ህዝብ ስለሆነ ህዝብ እርስ በርሱ ሲጋጭ ወይም ደግሞ ሲፋጭ አታይ ነገር ግን መንግስት የራሱን ቅቡልነት መንግስት አለ ጥሪ እንዲያደርግ ማለት ነው በአካባቢው ካላችሁ ድረሱልን ህዝቡ እንድን ራሱ በራሱ ህዝቡን እያጋጨ የአካባቢ ታጣቂዎች አሁን ቅድም እንዳለው እንደ አማራ ሁሉ ማለት ነው ልዩ ኃይል የሚባሉ በአካባቢ የሚታዙ ሰዎች ህዝብ ላይ እየዘመቱ ነው ህዝቡን የሚያጋጩት ሲያጋጩ ደግሞ መንግስት አለ ያለ ባባክ ህዝቡ እንድን ማለት ነው የሌለ ነገር ህዝቡ ተስፋ አድርጎ እንዲጠብቅ የአካባቢ እነዚህ ጎረምሳን የሚመስሉ ሰዎች ህዝቡን ያጋጫሉ ማለት ነው በሌሎች አካባቢም የሚታየው ይሄ በተለይ የኦሮሚያን ደግሞ በዙሪያ ያሉ ሌሎች ማህበረሰቦች እንደ ኦሮሞን ለማስፈራራት የራስን እድል በራስ ለመወሰን ራስን በራስ በአካባቢው ኦሮሞ ራስን እንዳያስተዳድር ለማስፈራራት ስለሚፈለግ በሶማሊያም በአፋርም በአማራ ክልልም በሌሎች የደቡብ ክልሎችም ከኦሮሚያ ጋር የሚዛመቱ ክልሎችን በጠቅላላ አንድ ሌላውን ማህበረሰብ በማፈናቀል ሁለተኛ ደግሞ ኦሮሞ ራሱን ደግሞ ከሌሎች መሪዎች ለማጋጨት ሌሎች ማህበሮች ሰዎች መስለው ኦሮሞ ያላቸውን ንብረቶች ማጥፋት ባንኮችን መንግስት ራሱ በሚያሰማራቸው ኃይሎች መዝረፍ ጀነራል ከማል ለምሳሌ በቅርብ ጊዜ ይሄንን እውነት መሆኑን ራሱ መስክሯል እንዲሁም ደግሞ ሰዎች ኦሮሞዎችን ራሳቸውን እየገደሉ ወለፍን ለማስጠላት እየገደላቸው ያለው እያዘረፋቸው ያለው ወለፍ ነውና ስለዚህ እኛ ሰላም እንድናስጠብቅ ኖልን በሉ በማለት ህዝቡ መንግስት የሚባለው ኃይል የሚያደርገው ነገር ስለሆነ ሰላሙ እንድታጣ በአብዛኛው አስተዋጽኦ እያደረገ ያለው አንደኛ አቅጣጫው ትክክለኛ አለመሆኑ ሁለተኛ ምንም አይነት ቪዥን ያለባቸው ሰዎች ስልጣን ላይ በመምጣታቸው ኢንቴንሽኑም ሀሳቡም የለውጥን ሀሳብም ስላልነበራቸው ፕሮግራምም ስላልላቸው የፖለቲካ አስተሳሰብም ስላልላቸው አሁን ያለው ቡድን የአንድ ሰው የበላይነት የነገሰበት እንጂ መንግስት ሰላምን ሊያስጠብቅ ይችላል የሚያስችል ደረጃ ላይ ያለ አይመስለኝም ስለዚህ ላማለኝ በሰማይ እንዳይወርድ ሰው በተለቀቅ ጥሩ ነው ለማለት መልካም አቶ ጀማል ካለኝ ሰዓት አንፃር እንደው አጠራጠር ያደረጉ ቢመልሱልኝ ደስ ይለኛል እንደው የኦሮሞ ህዝብ ፖለቲካ
ፓርቲና የቄሮ የጸረ ጭቆና እንቅስቃሴ እና የኦሮሞ ህዝብ ትግል በተለይ አሁን ያለውን እንዴት ይገመግሙታል? በተለይ አንድ ጸሐፊ ቄሮን በማማረር መንጋ በፊት መንግስትን እንደሚፈሩ ቲፒኤልኤፍ ሲያስራቸው ሲያንገለታቸው እንደነበረና የዛን ጊዜ መንግስትን ይፈራሉ። አሁን ደግሞ በሌላ አንፃር የሚፈሩት ይሄ መንጋ የተባለው የቄሮን እንቅስቃሴ እንደሚፈሩ ነው የገለጹት። እውነት የቄሮ ውለታ ይሄ ይሆን? ለምን ተፈራ ቄሮ? በጣም ጥሩ ጥያቄ። ኢትዮጵያ ውስጥ እንግዲህ ይሄ ኃይል ምን ጊዜ ይፈራል? አንድ ወደ ስልጣን ሊመጣ የሚቋምጥ ወይም ደግሞ ስልጣን ላይ ያለ ኃይል እንደ ግለሰብም እንደ ቡድንም ሁልጊዜ የህዝብን ኃይል ይፈራሉ። የኢትዮጵያን የአስተዳደር ስትመለከት አገሪቷን ወታደር ወይም ደግሞ አገሪቷን የሚያስጠብቅ የጦር ኃይል ኖራት አታውቅም። መንግስታት ሁሌ ወይም ሰዎች በጉልበት ስልጣን ስለሚይዙ ወታደሮቹ መንግስቱን ለመጠበቅ ህዝቡን የሚገሉ ናቸው። ማህበረሰቡን የሚገሉ መንግስቱን ከህዝቡ የሚጠብቁ። ለምን? መንግስት የሚባለው ኢትዮጵያ ውስጥ ስልጣን ላይ የሚመጣው ኃይል ከህዝብ ተቀባይነት ስላለው እንግዲህ ህዝብ መገደል አለበት ማለት ነው መንግስቱን ለመጠበቅ። ወታደሮቹ ጠቅላላ እንደዛ ናቸው። እነዚህ አሁን የምትላቸው አይነት ሰዎች አንደኛ የነሱ ርዝራዦች ናቸው። የእንደዚህ አይነት ወታደሮች ርዝራዦች ናቸው። በግለሰብም ደረጃ ካለው በአንድ ላይ ደግሞ በግሩፕን ደረጃ ካየኸው የህዝብን ስልጣን የህዝብን የተደራጀ ኃይል የሚፈሩ ምንጊዜም ህዝብ ሲደራጅ ህዝብ የራሱን መብት ሲጠይቅ ህዝብ ከግለሰቦች ማለት ነው ከግለሰቦች የበላይነት ራሱን መከላከል ሲችል በፍርሃት የሚቀባጥሩ ናቸው። አሁን ቅድም ያልከው ሰውዬ እንትኑን ጽሁፉንም አብቃለሁ ንግግሩንም አይቼ ነበረ። እኔ የተወለድኩትና ያደኩበት ይመስለኛል አሰላ አርሲ አካባቢ ነው የሚል ይመስለኛል። እና ለኦሮሞ ህዝብም ከኦሮሞ ህዝብ ጋር ታግዬ ነበር ይላል። ከኦሮሞ ህዝብ ጋር ከታገለ እንግዲህ ከቄሮ ጋር ነው የታገለው ማለት ነው። ቄሮ ጥፋት ካጠፋ እሱም መጥቷል እንደማለት ነው። ይሄ የሚያወሩ ሰዎች ዋናው ነገር እነሱ የሚመኙት ለውጥ ሌላ ነበረ። በኦሮሞ ህዝብ ደም በቄሮዎች ደም ቲፒኤልኤፍ ከስልጣን ሲመጣ እነሱ ስልጣኑን እንቆናጠጣለን። ምክንያቱም ለስልጣን በመንግስት በአኗኗርም አዲስ አበባ አካባቢ የምንኖር ከአሁን በፊት ደግሞ ሀገሪቷን በማስተዳደር አባቶቻችን ወታደርም ሆነው በሌላ መልኩም ሲያስተዳድሩ ስለነበረ ልምዱም አለን እውቀቱም አለን ገንዘቡም አለን ብለው ሲመኙ የነበሩ ስለሆነ የዛሬው የኦሮሞ ህዝብ እንቅስቃሴ በተለይም የወጣቱ ደግሞ ንቃቱም አደረጃጀቱም ከነሱ ሊገምቱት ከሚችለው በላይ አቅም ስላለው ምንም ነገር በኦሮሞ ህዝብ ፍላጎት ላይ ምንም ነገር ብናገሩ አጠፋውን ወዲያውኑ ስለሚያገኙ የህዝብን ጉልበት ነው የፈሩት። የህዝብ ጉልበት እነሱ ሊያደርጉ የሚመኙ ትንሽ ጉዳዮች በግለሰብም በቡድንም ሊያደርጉ እንደማይችሉ የቄሮ እነሱ መንጋ ያሉት እንግዲህ ህዝቡን ነው ማለት ነው። ብዛቱን ነው መንጋ ያሰኘው ማለት ነው። ህዝብን የሚፈሩ የህዝብን ስልጣን የህዝብን መደራጀት የሚፈሩ የሲቪክ ኢንስቲትዩሽኖች እንዳይኖሩ የሚፈልጉ በግለሰብ ደረጃ የግለሰብ አምባገነንነትን ለማስፈን የሚፈልጉ ከቻሉ ራሳቸው ካልቻሉ ደግሞ እንደነሱ ይሆኑልናል ብለው አሁን አይተህ እንደሆነ ሰውዬ ባለፈው ጊዜ ስልጣን ላይ ወደ ዶክተር አብይ ሲመጣ የዶክተር አብይን ለማንገስ ዲሞንስትሬሽን ካዘጋጁ ሰዎች አንዱ ነው። ዛሬ ግን ዶክተር አብይን ስልጣን ላይ ወደ ያመጡትን ቄሮዎች ራሳቸውን ደግሞ እንደገና መልሰው ይለቋቸዋል ማለት ነው። ይሄ የሚያመለክተው ምንድነው? የህዝብ ስልጣን ለነሱ በፍጹም እንደማይስማማ ቄሮ ተደራጅቶ እንዳሁኑ የሚቀጥል ከሆነ የኦሮሞ ህዝብ የራሱን እድል በራሱ ስለመወሰን ስለሚችል እነሱ የሚፈልጉት ቤት አልባ ፖለቲካ የሚያራምዱት የወታደሮች ርዝራዦች ስለሆኑ ወደ አማራም ሄደው አማራ መሆን አይችሉም፣ ኦሮሞ መሆን አይችሉም። ከሌሎች ማህበረሰቦች ጋር ተቀላቅለው መኖር ስለማይችሉ በህዝቦች ላይ በተቻላቸው መጠን በመንቀፍ በመስደድ በማንቋሸሽ ድል ሊያደርጉ የሚመስላቸው የሚጭበረብሩ ሰዎች ናቸው። ተጭበረበሩና ውሽንብር ያስባቸው ብዬ ነው የምለው። መልካም እንግዲህ ወደ ሌላው ላምራ እስኪ። በአሁኑ ወቅት በሀገራችን ያለው ወይም የፌዴራሊዝም ፖለቲካ ለኢትዮጵያ የሚበጅ አይደለም።
ኢትዮጵያን ያፈርሳል ብለው የኢትዮጵያ አንድነት እንባ ጠባቂዎች ብዙ ጊዜ ይናገራሉ። በእነሱ አገላለጽ የጎሳ ፖለቲካ ኢትዮጵያን ይበታትናል፣ በህግ እንዲታገድላቸው ሁሉ ለጠቅላይ ሚኒስትሩ ደብዳቤ አስገብተዋል። ፌደራሊዝም በ21ኛው ክፍለ ዘመን እንደ ኢትዮጵያ ያሉ ሀገራት ፌደራሊዝም ወሳኝ ነው። በብሔር ወይም በማንነት ላይ መደራጀትስ እውነት ኢትዮጵያን ስጋት ላይ ይጥል ይሆን? ጎሳስ ማለት ምን ይሆን? ይህን ጥያቄ በጣም ሰፊ ነው። እንግዲህ ባለን ጊዜ ውስጥ መቻል አለመቻል አላውቅም። የኢትዮጵያ ችግር ሙሉ በሙሉ የሚመጣው ከታሪኳ ነው። ይህንን የታሪኳን ሁኔታ ሰዎች በጥሞና በትክክል አድረስ ማድረስ ካልቻሉ መፍትሄ ሊያመጡ አይችሉም። የዶክተር አብይም በጣም ትልቁ ስህተት ችግሩን በፈጠረው ጭንቅላት ችግሩን እንፈታለን ብሎ ማሰባቸው። ችግሩ የፈጠረው ጭንቅላት እነሱ የሚያመኳሿቸው እንደምንልክ ያሉ ሰዎች ናቸው ማለት ነው። በጭፍጨፋ በሰው በህዝቦች ማንነት ክደት፣ በመሬት ቅሚያ፣ በመብት ረገጣ፣ በማንነት ክደት በፍጹም የኢትዮጵያ ሁኔታ ወደፊት በተሻለ ሊቀጥል እንደማይችል ካለፉት 150 ዓመታት መማር አለመቻላቸውን ነው የሚያመለክተው። ለማንኛውም እዚህኛው ቦታ ላይ እንበልና ትንሽ ኢትዮጵያ ምን እንደምትመስል ማስቀመጥ ልሞክር። ኢትዮጵያ ውስጥ የነበሩ አስተዳደሮች የአንድ ሰው የበላይነት የነበረባቸው በነገስታት የምትተዳደሩ ኢትዮጵያ ተፈጠረች ከተባለበት አብሲኒያዎች ሌሎችን ህዝቦች መሬት ከቀሙበት ጊዜ ጀምሮ የአንድ ሰው አገዛዝ ነበረ። በዚህ አገዛዝ ስልት ውስጥ አስተሳሰቡ ውስጥ ያለው እኛ ከእግዚአብሔር የተሾምን ስለሆነ አንከሰስም፣ አንጠየቅም የሚል አስተሳሰብ ነው ያለው። እንግዲህ አንድ ሰው የበላይ ነው፣ ሌላው ደግሞ አሽከር ነው፣ ሌላው ሎሌ ነው፣ ሌላው መጠየቅ አይችልም፣ መተዳደር ብቻ ነው ያለበት። አሁን ወደ ኋላ እንመለስ የሚለው አስተሳሰብ በአንድ ሰው እርግጫ ስር እንኖር ነው። ከአንድ ማህበረሰብ ወጥቶ ራሱ ማለት ነው። ለምሳሌ ምኒልክ ከአማራ የተወለደ ከሆነ የአማራ ህዝብ መብት ራሱ መጠበቅ አይችልም። ሌሎች አማራዎች ከምኒልክ የቀሩት ማለት ነው የእሱ አሽከሮች ናቸው። አንድ ማህበረሰቡ ነው ማለት ነው። እንግዲህ የተለያዩ ማህበረሰቦች ሳይሆን ከአንድ ማህበረሰብ በአማራ ውስጥም ደግሞ የተለያዩ ጎሳዎች የሚኖሩ ከሆነ ከዛም ጎሳ የወጣ ከሆነ የሱ አሽከሮች ናቸው። አንድ ሰው ሌላውን አሽከር ብሎ የሚገዛበት ስርዓት ነው ኢትዮጵያ ውስጥ ነበረው፣ የአንድ ሰው የበላይነት። ሁለት ከዛ ሲያልፉ የጎሳ ፖለቲካ የሚባሉ እነሱ የሚሉት ዛሬ የሚሉት ነው የሚመጣው ማለት ነው። የአንድ ሰውን የበላይነት በተቻለው መጠን ለመቀነስ በመኮሩበት ጊዜ ጎጃም፣ ሸዋ፣ ጎንደር እርስ በርሳቸው ሲተላለቁ ነበር። የጎሳ ፖለቲካ እንግዲህ በአማራ መካከል እርስ በርሱ እንዲፋጅ ያደረገው ማለት ነው። ጎሳ የሚባለው በአንድ ማህበረሰብ ውስጥ የተሌላው ሰብ ክፍል ማለት ነው። ኦሮሞ ውስጥ ለምሳሌ በጣም ብዙ ጎሳዎች አሉ። ይሄ እነሱ የሚሉት ጎሳ እንግዲህ አማራ እርስ በርሱ ሲጋጭም ሲፋጅም የነበረበት ወይም ደግሞ ከሌሎች ማህበረሰቦችም ጋር በጎሳ ላይ ተመስርቶ የተጋጨበት ሁኔታ ሊኖር ይችላል ማለት ነው። ኢትዮጵያን ከተፈጥሯ ስትመለከት ስትነሳ እንኳን የማህበረሰብ አገዛዝ ሳይሆን ከአንድ ማህበረሰብ ሰዎች ሰው ብቻ ሳይሆን አንድ ቤተሰብ ነው የሚያስተዳድራት የነበረው። በእግዚአብሔር የተመረጠ የቤተሰብ አስተዳደር። እነሱ የሚፈልጉት የሚመኙት ሰላምን ያመጣል፣ ሁላችንም አንድ ነን፣ ሁላችንም የተለያየን አይደለም ብሎ የሚተኩሩለት አስተዳደር ወደዚህ እንመለስ ነው። አማራም የለም፣ በአማራ አካባቢ ሰዎች በወንድም በሴትም በእድሜም አይለያዩም። ስለዚህ ማንነቶች ሁሉ የሉም። ወደ አንድ ግለሰብ ሁሉም ሰው ዩኒፎርም በሆነ መልኩ እኛ ልናስተዳድር የምንችልበት ዘይቤ እንመለስ ነው ትልቁ ጭንጭናቸው። ይሄ ደግሞ ሊሆን አልቻለም። ለምን? ኢትዮጵያ ከተፈጠረችበት ጊዜ ጀምሮ ሌሎች ማህበረሰቦች እንዳሌሉ ለማሳየት ለምሳሌ ኦሮሞ ከውሃ የመነጨ ኢትዮጵያ ውስጥ ያልነበረ ከውጭ የመጣ አንዴ ከሶማሌ፣ አንዴ ከማዳጋስካር፣ አንዴ ከኬንያ፣ አንዴ ከሌላ ቦታ ስሉ ነበር። ሌሎችም ማህበረሰቦችም እንደዚሁ። ማህበረሰቦች ደግሞ ሰው ስላልሆኑ ምስክርነት የማይቀርቡባቸው በህግ የተዘገገረበት ጊዜም ነበር። እንደ ሰውም ስለማይታዩ እንደ ማህበረሰብም ደግሞ ስለማይታዩ ማለት ነው። የነበረችው ኢትዮጵያ እስካሁን የቀጠለችው ኢትዮጵያ በዚህ የአስተሳሰብ ነጸብራቅ ውስጥ ነው አሁንም ያለችው። እነሱ እንመለስ የሚሉት የዜግነት ፖለቲካ እነዚህ ማህበረሰቦች እንስሳቶች ናቸው፣ የሰው ማንነት አያሟሉም፣ እኛ በምንለው መልክ ማስኬድ አለብን፣ ዜግነት የምንለው ነገር
በእኛም ቋንቋ ሲናገሩ እኛም እንበላውን አይነት ምግብ አይነት ማለት ነው ሲመገቡ እኛም የምንለብሰውን ልብስ አይነት ሲለብሱ እኛም የምንናገረውን ቋንቋ አይነት ሲናገሩ እኛም የምናምንበትን አይነት አምልኮ ሲያመልኩ ብቻ ይሄ ነው የዜግነት ፖለቲካቸው። ነገር ግን ይሄ ጉዳይ እጅግ በጣም ከዲሞክራሲያዊ አስተሳሰብ ጋር ይቃረናል። ለምን? ዲሞክራሲያዊ አስተሳሰብ ሰዎች በማንነታቸው መከበር አለባቸው ሰው በመሆኑ ሰው ብቻ አይደለም ደግሞ ሰው ለምሳሌ በእነሱ ቋንቋ ራሱ ብንጠቀም ኢትዮጵያዊ የሆነ ሰው ብቻ አይደለም ኢትዮጵያዊም ነው ማለት እንግዲህ መለያ ያለው ማለት ነው ከሌሎች ሰዎች። እንደዚሁም ደግሞ ኢትዮጵያ ውስጥ ያሉ ሰዎች ከሌሎች ኢትዮጵያኖች የሚለዩባቸው ማንነቶች አላቸው ማለት ነው። እነሱ ግን ይሄን ሁሉ ጨምልቀን እኛ በኢትዮጵያ ስም እንዳለፈው እንገዛለን የሚል አስተሳሰብ ስላላቸው ዲሞክራሲያዊ ያልሆነ ሰው ልጆች ተፈጥሮ ጋርም የሚጋጭ ለምንድን ነው የሚጋጨው? የሰው ልጆች የሚፈልጓቸው ነገሮች በመሰረቱ በዓለም ላይ ሁለት ነገሮች ናቸው። አንደኛ ከራሱ ውጪ የሆነ ነገር ማለት ኢኮኖሚያዊ የሆነ ነገር ቤት ይፈልጋል፣ መኪና ይፈልጋል፣ ልብስ ይፈልጋል ከሰው ውጪ ነው። ሌላው ደግሞ በሰው ውስጥ ያለ አእምሯዊ የሆኑ ነገሮች ናቸው። ለምሳሌ ከሌሎች እንስሳት የሚለየን አንደኛው በጣም ትልቁ ይሄ ነው። ለምሳሌ እኔ እንደ ሰው መሆኔን በጭንቅላት ውስጥ ነው ማመዘዝ ከኔ ውጪ አይደለም ያለው። ሌሎች ማህበረሰቦች የወለድ ግለሰቦች ማንነቴን ካልተቀበሉት በጣም ትልቁ ግጭት የሚመጣው ስላልበላው የቤቱ ጉዳይ ሳይሆን ማንነቴን አለመቀበል ላይ ነው ችግር የሚመጣው። ለምን? የሰውን ልጅ ከሌሎች ነገሮች ሁሉ የሚለየው የማንነት ጉዳይ ማወቅ ራስን ማወቅ ማለት ነው። ከብቶች ራሳቸው ለምሳሌ አንድ ላም ነኝና ስለዚህ ማንነቴን ላሳውቅ አትልም። ግን የሰው ልጅ ኦሮሞም በመሆኑ ሰውም በመሆኑ አማራም በመሆኑ ማንነት ይታወቅልኝ የሚል የሪኮግኒሽን ጉዳይ ከኢኮኖሚ የበለጠ ጠንካራ ነው ማለት ነው። እነዚህ ሰዎች ተፈጥሯዊ ያለነውን አስተሳሰብ መቀበል የማይችሉ ሁለተኛ የግለሰቦችን መብት የማያከብሩ እኔ በማንነቴ ኦሮሞ መሆኔን በኦሮሞነቴ ደግሞ ከፈለኩት ጋር የመደራጀትን በኦሮሞነቴ መደራጀትን የማያከብሩ አሁንም እኛ ራሳችን እናቅላቸዋለን የምትደራጁበትን መንገድም ይሄ ነው። በኢትዮጵያዊነት ስም ብቻ ከተደራጃችሁ ልክ አሁን በፊት እዚህ ሀገር ውስጥ ኦሮሞ የሚባል ህዝብ የለም ሌላውም ህዝብ የለም እንደምልስ ሁሉ ያንን በእጅ አዙር ማለት ነው በዜግነት ስም የህዝቦችን ማንነት እናጠፋለን። ምክንያቱም እኛ የምንፈልገው ቋንቋ እኛ የምንፈልገው ባህል እኛ የምንፈልገው አስተዳደር ወድሮ ድሮ መመለስ ነው። እሱ ነው ለኛ ሰላም ያለው እሱ ነው ለኛ ጸጋ ሊያመጣ የሚችለውን የድሮና እንትን ስለምናፍቁ ይህንን ማክበር አይቻልም። ዲሞክራሲ ግን ሲያብብ ከዚህ በተቃራኒ ነው የሚሄደው። ለምሳሌ ፕሊዝ አንዴ እነሱ ራሳቸው እንዲረዱት ለምሳሌ የአሜሪካን አገር ስንወስድ ዶሚናንት የሆነ ካልቸር ነበር ቋንቋ ዶሚናንት የሆነ ቋንቋ ነበረ ዶሚናንት ሶሻል ግሩፕ ነበረ። ነገር ግን አሜሪካ ውስጥ ዲሞክራሲ እየተስፋፋ በሚሄድበት ወቅት አናሳ ይባሉ የነበሩ ማህበረሰቦች አንደኛ በማንነታቸው የበለጠ እንዲታወቁ ሁለተኛ በማንነታቸው ሊደርስባቸው የሚችሉ ጥቃቶች ደግሞ እንዲቆሙ ዲሞክራሲ ባበበ ቁጥር የማንነቶች በጣም ግልጽ እየወጡ የማንነቶች መብት ጥያቄዎች ደግሞ በጣም ግልጽ እየወጡ ነው የሚሄዱት። የዲሞክራሲ መስፋፋት የማንነቶችን ብዝሃነት ያበዛል እንጂ አያቀጭጭም። ስለዚህ እነዚህ ሰዎች ከተፈጥሯዊ ህግም በተቃራኒ ከዲሞክራሲ አስተዳደግም በተቃራኒ እየሄዱ ያሉ ሰዎች ስለሆነ ምንም ሊያመጡ የሚችሉት ነገር ያለ አይመስለኝም። ሌሎች ሰዎች ከነቁ ከተደራጁ ያው እነሱ እንደድሮ ቤት አልባ ፖለቲከኞች ሆነው የሚቀሩ መስሎኝ። መልካም አቶ ጀማል የመጨረሻ ጥያቄ ነው የማደርገው እባክዎትን ያሳጥሩልኝ። እንግዲህ የለውጥ መጣ ከተባለ በኋላ ላለፉት ዶክተር አብይ ለአንድ አመት የለውጡን ጉዞ በተመለከተ ኦፒዶም ሴሌብሬት አድርጓል እና እንዴት ገመገሙት? እንዴት አዩት የአንድ አመት የለውጡን ጉዞ የኦፒዶን? በመጨረሻ ሊያስተላልፉ የሚፈልጉት መልእክት ካለ በዚህ አጋጣሚ ማስተላለፍ ይችላሉ። ኦኬ በጣም አመሰግናለሁ። እንግዲህ ጊዜም በጣም ወሰድኩበት መሰለኝ። ያለፈውን የአንድ አመቱን የኦፒዲዮ የስልጣን አከባበር ከሌሎች የኢትዮጵያ መንግስታት አከባበር የተለየ ሆኖ አላገኘሁትም። ለምሳሌ ሁኔታዎችን በምሳሌ ማንሳት ይቻላል። መንግስቱ ኃይለማርያም ስልጣን የያዘ ጊዜ ከዛሬ እኔ ከስልጣን ከያዝኩበት ጊዜ ጀምሮ ብሎ ስልጣን አመት በዓል ሲያከብር ነበር በየአመቱ። መለስ ስልጣን ከያዘ ጊዜ ጀምሮ የመንግስቱ ሽሮ ከዛሬ ጀምሮ የኔ የሚል
በየዓመቱ ሲያከብር ነበር ዶክተር አብይም ስልጣን ላይ መጣው ካለበት ጊዜ ጀምሮ ይሄ የመጀመሪያ ዓመት ነው ብሎ ነው የቀጠለው ኢትዮጵያ ውስጥ ባህል በጣም የተለመደ ነው ለምንድን ነው የሚደረገው ዋናው መሰረታዊ ጥያቄ እዚህ ጋር ነው መነሳት ያለበት ያሉት መንግስታት ወይም ወደ ስልጣን የሚመጡ ግለሰቦች በጠቅላላ በህዝብ ቅቡልነትና በምርጫ ስላልሆነ ራሳቸውን በህዝቡ ዘንድ ተቀባይነት እንዲያገኙ ለማድረግ ለነሱ እንዲጨበጭብላቸው ስለሚፈልጉ የሚያጨበጭቡላቸውን ግሩፕ ያዘጋጃሉ በህዝብ ገንዘብ በሺዎች የሚቆጠሩ ሰዎችን አሰልፈው ለራሳቸው እንዲዘመርላቸው እንዲደፈክሩላቸው ያደርጉና ማህበረሰቡ ይሄን ህዝብ ጋፋለው ለካይገለ ብሎ ድሮ ያልመረጠውንና ምንም ተቀባይነት በማህበረሰቡ ውስጥ ያለውን ሰው ተቀባይነት እንዲያደርግ ነው ይሄን የሚያደርጉት በተቻላቸው መጠን ደግሞ የአገሩን ማህበረሰብ ብቻ ሳይሆን የውጪም ደግሞ ተቀባይነት አለው ይገለጹ ትብብር እንዲደረግላቸው ለምሳሌ መንግስቱ ከራሻና ከኩባ ጋር ለመወጣጨት የኃይለ ሥላሴ መንግስት ከብሪቴንና ከአሜሪካ ጋር ለመገናኘት ምንጣፍ ላይ ሁሉ የወርቅ ምንጣፍ እያነጠፈ ሁሉ ይሄድ ነበር እንደገና መለስም ከእንደነ ቶኒ ብሌርና ክሊንተን ዲያሞክራሲ ሲያደርጉ ነበር ይሄ ሁሉ የሚደረገው ምንድነው በአገሩ ህዝብ የተመረጡ ስላልሆኑ በራሳቸው ስለማይተማመኑ በአገር ውስጥ እንደዛ አይነት ኢሜጅ በመፍጠር በህዝብ መልክ ውስጥ ተቀባይነት እንዳላቸው ለማስመሰል ለመጨመር ከበውጭም ደግሞ በዛው ኢሜጅ ደግሞ በሌሎች ጋር ተቀባይነት ለመፍጠር የሚያደርጉት ጥረት ነው ይሄ ብቻ አይደለም ተቀባይነቱ ብቻ ሳይሆን ኢትዮጵያ ውስጥ አንድ ሰው ስልጣን ላይ ሲመጣ ሲፈልግ ህገ መንግስቱን ይቀይራል ሲፈልግ ባንዲራውን ይቀይራል ሲፈልግ ብሔራዊ መዝሙሩን ይቀይራል ሲፈልግ የማይቀይረው ነገር የለም እንግዲህ በኢትዮጵያ ውስጥ በህዝብ የተመረጠ መንግስት እስካሁንም ድረስ ስላልለም ተመሳሳይ ባህሉ እንዳለ ነው የቀጠለው ማለት ነው የኦፒዲዮም ከዚህ የተለየ አይደለም እንግዲህ በመለበው ሁለተኛ ዓመቷን ታከብራለች ከዛ ደግሞ ሶስተኛ ዓመቷን ትላለች በዚህ ውስጥ ህዝቦች በደላቸው እንዳለ ይቀጥላል የህዝብ ገንዘብ ደግሞ በእንደዚህ አይነት የውሸት ኢሜጂንግ ማለት ነው የውሸት በመቅረጽ እድሜያቸውን ያራዝማሉ ይሄው ነው የተለየ ነገር አይደለም ይሄኛውን በዚህ ላቁምና ወደፊት ምን መደረግ ያለበት ወደምለው ላይ እንትልበስ እንግዲህ ባለፈው አንድ ዓመትና ከምናምን ወራት ብዙ ሰዎች ፕራክቲካሊ የሆነውን ነገር መሆን የሚችለውንም የተረዱ ይመስለኛል ኢትዮጵያ ውስጥ የተደረገው ትግል በተለይም በኮረስ ካሄደ ነበር የተደረገው ትግል ተጨናቅፏል ይሄን ሊጨናገፍ የቻለው ደግሞ ሌሎች የኦሮሞ ታጋዮች በተለይ በፖለቲካ ኃይል የተደራጁት የፖለቲካ ኃይሎች ኦፒዲዮ ምናልባት ከህዝባችን ጎን ተሰልፋ የቀረውን ትግል ወደፊት እንድናራምድ በመተባበር እንጓዛለን ብሎ ተስፋ አድርጎ ስለነበረ ያ ተስፋ ደግሞ ዛሬ እየመነመን በመሄድ እንደውም የኦሮሞ ህዝብ ጠይቅ የነበረውን የፍንፍኔን ጉዳይ የመሬት ባለቤትነትን ጉዳይ የራስን በራስ የመወሰንን ራስን የማስተዳደርን ጉዳይ ወደ ኋላ እንድትያቄም በመግፋት ሸልፍ በማንሳት ሌሎች ድርጅቶች የተፈለጉ የኦፒዲዮን እንዲቀላቀሉ በግለሰብ ደረጃ አለዛ ደግሞ በወከባ እንዲዳከሙ ለማድረግ የተጠቀሙባቸው ስልቶች ለአንድ ዓመት ከምናምን ታይቷል ይሄ በኦሮሞ በኩል ኦፒዲዮ የተሻለ ነገር ልታመጣ እንደማትችል ብዙ ሰዎች ተረድተዋል በግለሰብ ደረጃ አክቲቪስቶች የነበሩ በውጭ ሀገር በውስጥም ኦፒዲዮን ተደግፉ የነበሩ ከኦፒዲዮ መዋቅር ውጪ ነን የሚሉ አይ ቲንክ በስራ ምናልባት ከነሱ ጋር የተንተናሉ ተስፋ የመቁረጥ ስሜት ይታይባቸዋል ማለት ነው ይሄን ያሳየው አሁን ያለው ለአንድ ዓመት ቆየ የተባለው የኃይል ምንም ነገር ቪዥን ያለው ወደፊት መራመድ የማይችል አቅም ያለው ለውጥ ማምጣት የማይችል መሆኑን አስረድቷል ሌሎች የኦሮሞ ድርጅቶች እንግዲህ የህዝቡን ትግል ከቄሮ ጋር በመቀናጀት መቀጠል ያለባቸው ነው መስለኝ አንድ ሰው በድርጅት ደረጃ ከዶክተር አብይ ኪስ ወጥተው ስለሚያበላን ስለሚያጠጣን ቤትፋይ ኪስ ስለሚከፍልልን የደህንነት ስለሚጠብቅልን ብሎ መቀመጥ ሳይሆን ከህዝብ ትግል ጋር በትክክል በመቆራኘት ወደፊት ትግሉን ማስኬድ ሁለተኛ በመጭበርበር የኛን ትግል ኦፒዲዮ ሰጥተናል በአደራ ሰጥተናል ብሎ የሚጭበረበሩ ወጣቶችንና የሚያጭበረበሩ ወጣቶችን መመልከት ሳይሆን ኦሮሞ ህዝብ የታገለለት ዓላማ እስካሁንም እንዳልደረሰ እንደውም የነፍጠኛ ርዝራዦች ፍንፍኔንና ሌሎች የኦሮሚያ አካባቢዎችንም ዛሬ ለመቀራመጥ በተራ ተሰልፈው እንዳሉ የኦሮሞ ወጣት በትክክል በመረዳት ወደፊት ሊገፋ የሚገባ መሆኑን ነው የሚታየኝ ማለት ነው
ስለዚህ ከሌሎች ማህበረሰቦች እንደነ ሲዳማ እንደነ የሶማሌ ህዝብ ሌሎች በኢትዮጵያ ውስጥ ለረጅም ጊዜ ሲመዘበሩ ህዝቦች ምናልባት ለውጡ በኦሮሞ በኩል የሚመጣ ከሆነ ተስፋ አለን ብለው የተስፋ ያደረጉ ሰዎች ሁሉ እየመከነባቸው ስለሆነ አይ ቲንክ ህዝቡ ተቀናጅተው ወደፊት መግባት ያለበት ነው መስለኝ። ይሄ ነው ማለት ነው። መልካም አመሰግናለሁ አቶ ጀማል ኢብራሂም። ወደፊት በሰፊው ደግመን እንገናኛለን። ለዛሬው እግዚአብሔር ይስጥልኝ። አመሰግናለሁኝ። እኔም በጣም አመሰግናለሁኝ ለምታደርጉት ስራም በጣም በርቱ። አይ ቲንክ አገር ቤትም ስራ ልጀምሩ ነው የብል ተንሰፍቼ ነበር። ህዝባችንም አገር ቤት ውስጥ ያለውም ከውጪ ያለውም እንደምረዳችሁ ከጎናችሁ እንደምቆም በጣም ተስፋ አደርጋለሁ። ከድሬም አደርግላችኋለሁ ማለት ነው። አንዱ የተበደልንበት ዛሬም ድረስ ኦሮሞ በጣም ድምጽ የለውም። ሌሎች ኦሮሞን መብትን ለመጨፍጨፍ የሚቋምጡት ከ20-30 በላይ ሬዲዮና ቴሌቪዥን አላቸው። ኦሮሞ ዛሬ ምንም ነገር እንዳሌለ ነው የሚታየኝ። ስለዚህ የኦሮሞ ህዝብ ድምጽ ከፍ ብሎ እንድንነገር እድሉን ካገኛችሁ አገር ቤት ውስጥ ያለው ውጭም ያለው ህዝብ እንድረዳችሁ በዚህ ጥሬን አቀርባለሁ። ለምታደርጉት አገልግሎት አሁንም በጣም አመሰግናችኋለሁ። በርቱ። አው እንግዲህ ሰይፈ ነበልባል ሬዲዮ መንግስት ባደረገው ጥሪ መሰረት አገር ቤት ገብተን እንድንሰራ ላይሰንስ ሰጥቶናል። ሰይፈ ነበልባል ኤፍኤም ሬዲዮን ወደ አገር ቤት ገብተን ለመስራት እየተዘጋጀን እንገኛለን። እንዳሉት የኦሮሞ ህዝብ ከጎናችን እንዲቆም ጥሪ እኛም እናደርጋለን። አመሰግናለሁ አቶ ጀማል ኢብራሂም። በጣም አመሰግናለሁ። መልካም ጊዜ ይሁንልህ። በጣም አመሰግናለሁ። ተወዳጁ ድምጻዊ ኡስማዮ ሙሳ አየር ላይ አለ።
የተከበራችሁ አድማጮቻችን እንግዲህ እንደምን ዋላችሁ ብለን የጀመርነውን ፕሮግራም ደህና ሁኑ ብለን ልናበቃ ነው። እስካሁን ድረስ ስናስተናግዳችሁ የነበርነው ፕሮግራም በማቅረብ እኔ ዮባይሳም ፕሮግራም በመብራት በሪ አለሙ ቴክኒሻናችን አስፋው ገመቹ አብረናችሁ ነበር። እስከ ሳምንት መልካም ሳምንት ቸሮር ያሰማን። ደህና ሁኑ በጀመርነው ዜማ I'm